Thank you very much. ይሄም ያው የዲፕሎማሲ እና የፎሬን አድቮኬሲ ስለሆነ በእንግሊዝኛ ቋንቋ ነው። ሌሎችም ብዙ ሰዎች እኔ ራሴን ምን ይሉኛል እናንተ እኮ በኦሮምኛ በአማርኛ በትግርኛ ነው የምታወሩት የምትሉትን አንሰማም ስለሚሉ ለዚህ ነው በአህመድ በእንግሊዝኛ የተናገረው። አሁን እናንተን ሁላችሁንም አመሰግናለሁ። ሌሎቹ አባላታችን በኋላ ይመጣሉ ለመታወቅ ደረጃ። አሁን ቀጥታ ወደ ዋናው ዝግጅት እንሄዳለን። ይሄንን በማስተላለፍ ላይ ለምትገኙት ይሄን የሪዮት ሚዲያ፣ የኢትዮ ፎረም፣ አንከር፣ ሮሃ ኤንድ ዛራ ሚዲያ በጣም አመሰግናችኋለሁ። በጽናት ስትሰሩ ነው ኢትዮጵያ ሕዝብ የሚያያችሁ የሚያውቃችሁ። አሁንም እየተንጠባጠበ የመጣውን ነገር ሁሉ ችላችሁ ይሄንን ለማስተላለፍ ስለመጣችሁ አስቀድሜ የሚዲያ ሰራተኞቹን በቅርብ ስለማውቃችሁ ወዳጆቼ ጓደኞቼ ስለምላችሁ ምን ያህል እንደምትለፉ ምን ያህል እንደምትታገዙ ብዙ ፈተናን እንደምታልፉ አውቄ ነው። ይሄንን ስለማውቅ ነው። ከኔ የበለጠ ጸዳለ ታውቀዋለች እዛ ውስጥ ስላለችው ስለሱ ልትናገር ትችላለች። ግን ሳላመሰግናችሁ አላልፍም ደግሜ ደጋግሜ ለማለት ነው። የፓነል ተካፋዮቹንም ምን ያህል እንደማመሰግናችሁ አላቅም። እኔንም ልደግም ነው። ጊዜውን እሰጣችኋለሁ፣ ለእናንተ እሰጣለሁ። ግን እጅግ አመሰግናችኋለሁ ለዘመናት ስላደረጋችሁ ተጋድሎ። ይህንን ካልኩ በኋላ ዛሬ ያው የምንናገረው በርዕሱ የተበታተነ ፖለቲካን እንደገና መገንባት ከግጭት በኋላ በኢትዮጵያ ወደ ብሔራዊ ውይይትና ባለ ብዙ እርከን ሽግግር የሚወስዱ መንገዶችን መተለም የሚል ነው ዓላማችን። የኢትዮጵያን የተበታተነ ፖለቲካ መንስኤዎቹን ማወቅና መፍትሄዎቹ ላይ ከዚህ እንዴት እንወጣለን የሚል መፍትሄዎቹ ላይ ይሄ ዓላማችን ነው። ይህንን ደግሞ ከተለያዩ አቅጣጫ ነው ማየት የሚገባን። ስለዚህ እያንዳንዱ የፓነሉ አባል አስተያየታቸውን እንዲያቀርቡ እጠይቃለሁ። ትኩረትም ስትሰጡ እናንተ ባለሙያዎች ስለሆናችሁ ይህንን ሀሳብ በአእምሮ እንድታስቀምጡ ፈልጌ ነው። እናንተ ከልምዳችሁ ከትምህርታችሁ ከእውቀታችሁ በድህረ ብልጽግና በድህረ ግጭት ፖስት ኮንፍሊክት ለማለት ነው ግጭት ኢትዮጵያን መልሶ ለመገንባት በጣም አስፈላጊውና መሰረታዊ የሆነው ምንድን ነው? ዋናው መግባባት ያለብን ይህ ሀገር በአስተሳሰብ በብዙ ነገሮች ተበታትኗል። ያን አሁን ወደፊት የሚመጣው ተግዳሮት ይሄን እንዴት አድርገን አንድ ላይ እንመልሳለን ነው። ይሄንን እድል በፍልስፍና ስለ ኢትዮጵያ ብዙ ሲጽፉ ብዙ ሲያስቡ የነበሩት ፕሮፌሰር መሳይ ከበደ አሁንም ያልተውት ለርሶ መጀመሪያውን እድል ሰጣለሁ። ጊዜው የርሶ ነው ፕሮፌሰር መሳይ። እሺ አመሰግናለሁ ፕሮፌሰር እስኬል። እንዲሁም ደግሞ ለዚህ ለውይይት ለጋበዙኝ ድርጅት አባላት በጣም ነው የማመሰግነው። መጀመሪያ ማለት የምፈልገው በጣም የተቀደሰ መድረክ ነው። ምክንያቱም ያለውን ሂደት የመበታተን ሂደት ቀይሮ ወደ ማሰባሰብ ለመሄድ የሚጥር ድርጅት መሆኑ በጣም የሚያስመሰግነው ነው። የሚያስፈልገውም እሱ ነው። እና እንግዲህ ስለ ኢትዮጵያ ስንመጣ እኔ አርስቱንም በደንብ አስቤበታለሁ። እንግዲህ ሪቢልዲንግ ፍራክቸር ዩኒቲ ነው የሚለው። እዚህ ላይ እንግዲህ ፍራክቸር ዩኒቲ ማለት የተሰባበረውን አንድነት መልሰን እንገንባ የሚለው ሀሳብ ለኔ የሚያሳየኝ ምንድን ነው? በፊት የሆነ አንድነት እንደነበርና በዚህ አንድነት ውስጥ ሰዎች ተጠቃለው በኋላ ግን በተወሰኑ ምክንያቶች የአንድነት ፈራርሶ ተሰባብሮ አሁን ያለበት ደረጃ ደርሰናል ማለት ነው እንደገባን። እና እዚህ ላይ እንግዲህ ማለት የምንችለው በቀጥታ የተሰባበረበት ምክንያት
ምንድነው ብለን የምንጠይቅ ያው አገሪቷ መስመሩን የሳተ ሂደት ውስጥ ገብታለች። በዚህም የተነሳ በፊት የታቀደው ዓላማ ሁሉ በተለይ ኢትዮጵያ በሚለው ስም ዙሪያ የነበረው ዓላማ ሁሉ ከመንገዱ ወጥቶ ግቡን በሙሉ ስቷል ማለት ነው እንዳቀባኝ ከሆነ እና የተሳሳተው መንገድ ሲባል ምን ማለታችን ነው ብለን ብንጠይቅ አንድ እንግዲህ እንደተባለው ቅድም መጥቀስ እንደሞከርኩት ኢትዮጵያ የሚለው ስም ከጥንት ጀምሮ ያለ ነው። እሱም የተለያዩ ህዝቦች የሚኖሩበት ኃይለኛና ሩቅ የተቀመጠ መንግስት በአንድ ንጉስ ስር የሚተዳደር መንግስት ያለበት ማለት ነው። እንግዲህ ከጥንት ስናየው እና ይሄ ብቻ ሳይሆን በጣም የተለያየ ህዝብ በአንድ ቦታ የሚገኝበት ብቻ ሳይሆን ሌላው ደግሞ የአምላክን ተልኮ የተቀበለ መንግስት ነው። አደራ አለበት፣ የአምላክ አደራ አለበት፣ የሚሰራው ስራ አለ እዚህ ዓለም ውስጥ ተብሎ በዚያ ዙሪያ ነበር በሙሉ ሰዎች ሰባሰበው እና ይሄ እንግዲህ በጣም የሚደንቅ አጀማመር ሲሆን ነገር ግን እንግዲህ በኋላ የተፈጠረው በዘመናዊነት ስም ወይም ዘመናዊ ለመሆን ያው ሂደቶች ለውጦች መጡ በተለያዩ መንግስታት። እንግዲህ ዋናው መሰረታቸው እንደምናየው የመንግስት አመሰራረት ሲነሳ በእውነቱ በአንድነት ዙሪያ የማድረግ ፕሮግራም ወጥቶ ያንን ሁሉ ሲያስከብሩ ነበር። በዚህም ሂደት ውስጥ ያው ልዩነቱ ብዝሃነቱ ተዋጠ እና በዚህ የተነሳ በአማራ የበላይነት የሚገዛ አገር ተብላ ተሰየመች። ይህን ትርክ ተፈጠረ። እንግዲህ እዛ ውስጥ ነው ያለ ነው። ይህ አመለካከት ወይም ሂደቱ ራሱ እንግዲህ የዘውግ ማንነትን በጣም ከማጠናከሩም በላይ ወደ ብሔር ደረጃ ማለት ዘውግን ወደ ብሔር ደረጃ በማውጣት አክራሪነትን ፈጠረ፣ ወለደ። ይህ አክራሪነት ደግሞ ወደ መገንጠል፣ መገነጣጠል፣ መበታተን ብቻ አንድነት የመሰባበሩ እንዳለው ደረጃ እየሄደ በፍጥነት እየሄደ መጣ እና ስለሆነም ይገርማል። ስለ አንድነት እናወራለን፣ ስለ ልዩነት እናወራለን። ነገር ግን ሁለቱ እንዴት ነው የሚዋሃዱት ለሚለው ጥያቄ መልስ ማግኘት አልቻልንም። ማዋሃድ ነው እንግዲህ አንዱ አንዱን የሚያጠፋ ሳይሆን የማዋሃድ ሲንተሲስ መስተጋብር የመፍጠር ነበረ እንግዲህ እውነተኛው አካሄድ ተብሎ ሊወሰድ የሚችለው። ስለዚህ ያው ትንሽ ጊዜ ስላለኝ ፈጠን ልበል። ለዚህ መልሶ ለመገንባት እንግዲህ አንዳንድ ነገሮች መደረግ አለባቸው፣ በቅድመ ሁኔታዎች መሟላት አለባቸው። አንደኛ ከዚህ ከአክራሪነት መውጣት አለብን። አክራሪነት እስካለ ድረስ ምንም ልንሰባሰብ አንችልም። ማለት እንግዲህ የዘውግ የኤትኒክ አክራሪነት
እና እሱ እንግዲህ መንግስት ሊረዳ ይችላል። ነገር ግን የእያንዳንዱ ግለሰብ ውሳኔ ነው። ለውጥ ነው የሚጠይቀኝ፣ የባህል ለውጥ፣ የአመለካከት ለውጥ ነው የሚጠይቀውና እንዲሁ በትዕዛዝ የሚደረግ ወይም ተቋማትን ብቻ በመለወጥ የሚመጣ ነገር አይደለም። እኛ ውስጥ ራሱ ጭንቅላታችን ውስጥ መስተካከል ያለበት ነገር አለ። ልዩነትን የመቀበል አቃፊ መሆን፣ እንደው ላላ ያለ ማንነትን ይዘን ከሌላው ጋር አጣምረን የሚሄድ አዝማሚያ እንዲኖር፣ እሱ ካልተደረገ እንግዲህ እንዳልኩት የትም ልንሄድ አንችልም። ሌላው ደግሞ ልዩነትንና አንድነትን የሚያዋህድ ፖለቲካ ስርዓት ያስፈልጋል። አሁን የያዝነው ስርዓት አንዱ ላይ ነው የሚያተኩረው፣ ሌላውን ትቶታል፣ አንድነቱን ትቶታል። በፊት የነበረው ደግሞ የዚህ ተገላቢጦች ነበረ፣ አንድነት ላይ ብቻ ነበር የሚተኮረው፣ ልዩነቱ ጨርሶ ተውጦ ነበር። እና መሃል መንገድ ሲንተሲስ እና ይሄ ሲባል እንግዲህ ዝም ብሎ ህዝቦች አንድነት ብቻ መሆናቸው ሳይሆን የመቻቻል ብቻ አይደለም። ትልቁ ነገር አንድ የሆነ ዓላማ እንዲኖረው ያስፈልጋል። የስብስብ ለምን ተሰባሰብን፣ ለምንስ እንደተሰባሰብን እንቀጥላለን ብለን መልስ ማግኘት አለብን። ለዚህ ዓላማ ግብ ያስፈልገናል። ፍች ሚኒንግ ያስፈልገናል። እና እሱን ካላገኘን ምንም የአንድነቱን ለማምጣት የምንችል አይመስለኝም። ምንድነው አብረን የምንሰራው ብለን መልስ መስጠት ካልቻልና ዝም ብሎ እንደተባለው መደመር ብቻ ሳይሆን አንድነት የምንሰራው ነገር መኖር አለበት። አንድ ፕሮግራም መኖር አለበት። በእውነቱ እኔ በኩል እንደው በኢትዮጵያ ታሪክ ላይ ብዙ በፊት የነበረውን ብዙ ስላጠናው እና በጣም ዞሮ የሚሰማኝ ምንድነው አሁን ያለው ማለት ከድሮ ከነበረው ስርዓት ያልተማከለ የፖለቲካ ስርዓት ነበር ኢትዮጵያ ውስጥ። የንጉሰ ነገስት እና የክልል ንጉሶች የነበሩበት ጊዜ ነው እና ከሱ ብዙ ልንማር ያስፈልጋል። መማር ብቻ ሳይሆን ብቻ ቁም ነገሩ ዋናው ዘመናዊ ማድረግ ነበር። ይሄንን የኛ ለውጥ ሂደት መሆን የነበረበት ይሄ ነው። እንግዲህ ሁላችን ተሳስተን ያኔ ትንሽ ራሳችን ቀውስ ሆኖ ሶሻሊዝም ምናምናል። ከዛ ወዲያ በቃ መስመር ጥለን ሄድን እና ያንን ማዘመን ነበር። እና ይሄ ምን ማለት ነው? አንድ የክልል ራስ ገዞች መኖር አለባቸው። የክልል ነፃነት፣ የክልል ራስ ገዝነት መኖር፣ እዚህ ላይ የተማከለ መንግስት የሚለውን ነገር መተው አለብን እና ይሄ የክልሎች ማለት ተጠሪነታቸውም ለህዝቡ ነው፣ ያው ለክልሉ ህዝብ በተግባር መከበር አለበት። ትልቁ የኢትዮጵያ ችግር አንዱ ኮንስቲቱሽን መጽሐፍ ኮንስቲቱሽን ማሳመር ሳይሆን የምንለው በሙሉ ስራ ላይ አይውልም። ውሸት ነው፣ ማጭበርበሪያ ነው። ያው እንደለው በፓርላማ ይወከላል። እና እንግዲህ አንድነቱ ላይ የት ላይ ነው ዓላማው የት ላይ ነው ስንል እንግዲህ በፊት የነበረው የኢትዮጵያ እንግዲህ ታሪኳን ስንመለከት ያ ሁሉ የተለያየ ትግራይ፣ ወሎ፣ ጎንደር ምናምን አብሮ ተሰባስቦ የኖረው አንድ ዓላማ ነበረው። እሱም የኦርቶዶክስ ሃይማኖትን ማቆየት፣ መጠበቅ። በተለይ እስልምና እየተስፋፋ ሲመጣ ሁሉ ነገሩ በዛ ውስጥ ብቻ ገብቶ ያው ኢትዮጵያ አይሶሌት አገች። ኢትዮጵያን ሁሉ ነገር ተዘጋ እና በቃ እንትኑ መጠበቅ እና አደራው ይሄ ነበረ፣ የአምላክ አደራ፣ እውነቷን ሃይማኖት ጠብቁ የሚል ነበር። እንግዲህ ይሄ
ለዘመናዊ አደረጃጀት አይሆንም እና ስለዚህ የዚህ ምትክ ማግኘት አለብን ሁሉን የሚያስማማ እንግዲህ ዋናው ባጭሩ ዝርዝር ውስጥ ሳልገባ ያው አንደኛ ዲሞክራሲያዊ ስርዓት መጅልስ ሁሉን የሚያስማማ ነው ሁሉ ዲሞክራሲ ይፈልጋል በዚህ ላይ ደግሞ ያው እድገት ኢኮኖሚ የማህበራዊ እድገት ሁሉም ይፈልጋልና እዚህ ላይ አንድ የሆነ ነገር መቅረጽ አለብን አብረን ተዋይተን የሚለው ነው ሌላው ደግሞ እኔ እንደዚህ የክልሎች ራስ ገዝነትን ካስቀመጥን ሲስቴሙ ስርዓቱ መቋጫ ያስፈልገዋል እና በፊት ንጉሱ ነበረ የንጉሶች ንጉስ አክቹአሊ ንጉስ ነገስ አሁን ግን ያው እኔ በቀደም ብዬ አሁን ካለው ከኮሚሽኑ ጋር አታገናኙኝ ፕሊዝ እና እኔ ዛሬ 20 ዓመት ነው ምናምን በመለስ ጊዜ ነው እንደጻፍኩት በእውነቱ አንድ ፕሬዚዳንት ያስፈልጋል ለኢትዮጵያ ማለት በሁለንተናዊ ምርጫ በአብላጫ ድምጽ የሚመረጥ ከሁሉ ክልል እና በእውነቱ የማጆሪቲውን የአብላጫውን ፈቃድ የሚያመለክት መሆን አለበት ይሄ ደግሞ ኢንሴንቲቭ ነው አንድ ናሽናል ፊገር ያስፈልገናል አንድ ናሽናል ፊገር ያስፈልገናል የግድ ነው ሀገሪቷን ብሔሩን እንትን ይዞ የሚሄድና ይሄ ነው እንግዲህ እኔ እነዚህ ነገሮች ናቸው ወደ ፖስት አብያላችሁት ውስጥ ሊደረጉ የሚችሉና ሊያስማሙ የሚችሉ እዚህ ላይ ሰው ምን ላይ እንደሚጣላ አይገባኝም እና ዲሞክራሲያዊ ኢትዮጵያ የበለገ ኢትዮጵያ እንግዲህ ይሄ ነው ኢትዮጵያን ዘመናዊ ማድረግ እና ሪቢልዲንግ እንደገና መገንባት ማለት በኔ በኩል ያየሁት ይሄ ነው ዝርዝር ውስጥ አልገባም እና ያው 5 ደቂቃ ነው ያለኝ እዚህ ላይ እንግዲህ የሚበቃ ይመስለኝ በጣም አመሰግናለሁ በጣም አመሰግናለሁ ለችግሮቹ አሁን የመጣ ብቻ ሳይሆን የቆየ መሆኑን ታሪካዊ ዳራውን ነው ያሳዩን በዛ መጀመር ሁሉ ጊዜም ጥሩ ነው ይሄ በምድራዊና ሰማያዊ ጅማሮ የነበረው መንግስት በማዘመን በኩል ዘውዳዊና ዘውጋዊ ልዩነቶች እንደነበሩ አሁንም የአንድነትና የብዝሃነት ተግዳሮት እንዳልተ ማዋሃድ ማስተባበር ህብረት እቺን ቋንቋ አላገኘናትም እስካሁን ድረስ ምንድነው ሁለቱን የሚያያይዘው የሚለውን እንደሱ ዳያግኖሲስ አድርገዋል ታሪካዊ ችግሩን አይተው ፍልስፍናዊ መፍትሄ ነው የሰጡን እኔ ስራዎችን በአግባቡ ስለማውቅ እና ከዚህ በፊትም ብዙ ሲሉ ነው የነበረው በኋላ መጣበታለሁ ነገር ግን ለዚህ ለችግሩ ታሪካዊ አካሄድን ለመፍትሄው ፍልስፍናዊ የሆነ ነው የሰጡን ይሄ አክራሪነት ልዩነትን የሚያስቻቻል እንዴት አድርገን እናዋህደው የሚለው ስለዚህ በጣም እናመሰግናለን አሁን ያለውንም ይሁን ድሮ የነበረውንም የሚያስተጋቡ ደግሞ ኢንፍሉዌንሰርስ አሉ በኢትዮጵያ ውስጥ ከዚህ ውስጥ ሚዲያ አንዱ ነው ሚዲያም በትምህርትም ይሄ ኢንፎርሜሽን እንዴት እንደሚሰራጭ ነው አሁን የተባለውን ነገር ሁሉ በህዝቡ ውስጥ ይሄ መረጃዎቹ ኢንፎርሜሽኑ እንዴት እንደሚሰራጭ ነው በዚህ በኩል ደግሞ ጸዳለ ለማ ሰፊ ልምድ ነው ያላትና ጸዳለ መድረኩ ያንቺ ነው